በዓለማችን ላይ እጅግ ንጹህና ሰላማዊ የምትባለው ሀገር ጃፓን ብትሄዱ ራስን መንከባከብ ስፔሻል ኦኬዥን ወይም ልዩ የሆነ ድርጊት እንዳልሆነ ትረዳላችሁ። ራሳቸውን ቴክ ኬር ማድረግ የሁልጊዜም ተግባራቸው ነው። ይህንን የሚያደርጉት ግን የተለየ ጊዜና ብዙ ገንዘብ ተጠቅመው አይደለም። ጃፓናውያን ራስን ለመንከባከብ የሚጠቀሙበት ዘዴ ቀላል በሆኑ ልማዶች አማካኝነት በሰውነትና በአእምሮ መካከል ሚዛን መፍጠር ላይ ያተኩራል። ጃፓን ውስጥ ሁሉም ሰው ስርዓት አለው። ለሌሎች ሰዎች ያላቸው አክብሮትና ሕግን የሚያከብሩበት መንገድ በጣም የተለየ ነው። በተጨማሪም ዓለማችን ላይ ረጅም ዕድሜን ከሚኖሩ ሰዎች ውስጥ በቀዳሚነት ይቀመጣሉ። ጥናቶች እንደሚያሳዩት የጃፓናውያን አማካኝ አቨሬጅ ላይፍ ኤክስፔክታንሲ ለወንዶች 81.09 ዓመት ሲሆን ለሴቶች ደግሞ 87.13 ዓመት ነው። ለምንድን ነው ብላችሁ ከጠየቃችሁኝ ጃፓኒዞች ከሁሉም የተለየ ሀቢት አላቸው። በዕለት ተዕለት ሕይወታቸው ውስጥ የሚኖሯቸው ልማዶች እጅግ አስገራሚ ናቸው። ስለዚህ በዛሬው ቪዲዮ እነዚህ የጃፓናውያንን አስገራሚ ሀቢቶች ወይም ልማዶች አንድ ባንድ እናያለን። የመጀመሪያውና አስገራሚው ፍልስፍናቸው ዋቢ ሳቢ ይባላል። Find beauty in imperfection and simplicity ወይም ፍጽምና የጎደለውን ነገር ሁሉ እንዲሁ መቀበል እንደማለት ነው። ካልተሟሉ ነገሮች፣ ቀላል ከሆኑ ነገሮች ውስጥ ውብ የሆነ ነገር እንዳለ ማመንና መቀበል የሚለውን ትርጉም ይሰጡታል። በምዕራቡ ዓለም ብትመለከቱ ፍጹማዊነት በጣም ያጠቃቸዋል። እንከን የለሽ የፊት ቆዳ፣ ፍጹም የሆነ አካላዊ አቋም፣ ንጹህ ቤቶች፣ የተስተካከሉ የማህበራዊ ገጾች፣ ሁሉንም ነገር ፐርፌክት ካልሆነ ለመቀበል ይከብዳቸዋል። ምንም እንኳ ፐርፌክሽኒዝም የሚጠላ ነገር ባይሆንም ያንን መፈለግ ግን አድካሚ ነው። ምክንያቱም ምንም ነገር ፍጹም ሊሆን ስለማይችልና ምንም ነገር ለዘላለም መቆየት የማይችል ስለሆነ ነው ይላሉ ጃፓናውያን። ዋቢ ሳቢ የሚለው ፊሎሶፊ ኢትስ ኦኬ በሚል አስተሳሰብ ሁሉም ነገር ቀላል እንደሆነ የሚያምን ፍልስፍና ነው። በትክክልም ውበቱ ያለው እዚያ ውስጥ ነው። የተሰነጠቀው የሻይ ብርጭቆ የሚያሳየው የሻይ ብርጭቆ ጥቅም ላይ እንደዋለ እንጂ የባከነ እንደሆነ አይደለም። የወየበው የእንጨት ጠረጴዛ ያረጀ ሳይሆን ውስጡ ብዙ የኖረው ታሪክ እንዳለ ነው የሚያሳየው ይላሉ። ዋቢ ሳቢን ስትቀበሉ የማይቻለውን ነገር ሁሉ ማሳደድን ታቆማላችሁ። በፎቶሾፕ ከተስተካከሉና ፐርፌክት ከሆኑ ምስሎች ጋር ራሳችሁን ማወዳደር ታቆማላችሁ። ይልቁንም አሁን ያላችሁን ነገር እንዳለ ማድነቅና መቀበል ትጀምራላችሁ። ያለውጥ ራሳችሁን በማይሆን ነገር ላይ ከማስጨነቅ ነፃ የሚያወጣችሁ ነገር ነው። ምክንያቱም ኦቨርናይት ወይንም ደግሞ ሁሉንም ነገር በአንዴ ማስተካከል አያስፈልጋችሁም። የበለጠ መሆን፣ የበለጠ መስራት፣ የበለጠ ገንዘብ መያዝ በአንዴ መሆን እንደማይቻል ስለምታምኑ ረጋ ያለ ህይወት መኖር ትርጉም እንዳለው ትገነዘባላችሁ። ይኸውላችሁ ይህንን ተገነዘባችሁ ማለት እጅ ሰጥቶ መቀመጥ ማለት አይደለም። ይልቁንም እድገት በኮምፕሌክስ ውስጥ የሚያልፍ መሆኑን፣ ሁሌም ፐርፌክት የሚባል ህይወት እንደሌለና ያ ደግሞ ችግር ሳይሆን የህይወት ዋናው ነጥብ መሆኑን መቀበል ማለት ነው። ሁለተኛው ደግሞ አስደናቂው የጠዋት ልማዳቸው ነው። The morning ritual ይሉታል። በዚህ ዘመን ለአብዛኛው ሰው የጠዋት ልማዱ ኦልሞስት ተመሳሳይ የሚባል ነው። ይህም ከእንቅልፋችሁ እንደነቃችሁ መጀመሪያ የምታደርጉት አጠገባችሁ ያለውን ስልካችሁን ማንሳት ነው። ቀናችሁን ናቹራል በሆነ ነገር ከመጀመር ይልቅ አእምሯችሁን ሊበርዙ በሚችሉ ነገሮች ራሳችሁን ቢዚ በማድረግ ትጀምራላችሁ። ኖቲፊኬሽኖችን ትመለከታላችሁ፣ መልእክቶችን እንዲሁም ጤናማ ያልሆኑ ዜናዎችን ትመለከታላችሁ። እነዚህ ሁሉ የሌሎች ሰዎች ሐሳቦችና ድርጊቶች ናቸው። ያ ማለት ቀናችሁን በራሳችሁ ምርጫ ሳይሆን ለነገሮች ግብረ መልስ በመስጠት ወይም ሪያክት በማድረግ እንድትጀምሩት ያስገድዳችኋል። ወደ ጃፓን ስንሄድ የምናገኘው ከዚህ የተለየ ነገር ነው። በጃፓን ከ80% በላይ ሰዎች ቀናቸውን የሚጀምሩት መስኮት በመክፈት ነው። ንጹህ አየር በክፍል ውስጥ እንዲዘዋወር መስኮቱን ሙሉ በሙሉ ይከፍቱታል። እዛው ላይ ለትንሽ ጊዜ ቆም ብለው የውጭውን አየር ይተነፍሳሉ። የአየሩን ሁኔታ ያስተውላሉ፣ እንዲሁም የጠዋት ድምጾችን በተመስጦ ያዳምጣሉ። ይህ ለጥቃቅን ነገሮች ቦታ የመስጠትና ትኩረት የማድረግ ጉዳይ እንጂ ይህንን ተግባር ለማድረግ ምናልባትም 2 ደቂቃ እንኳን ላይወስድ ይችላል። ታዲያ ዓላማው ምንድነው ብላችሁ አንድን ጃፓናዊ ብትጠይቁት የሚሰጣችሁ መልስ መስኮቱን መክፈታችሁ ከእንቅልፍ ዓለም ወደ ንቁ ህይወት መሸጋገሪያ መንገድ እንደሆነ ማሳያ ነው የሚል ምላሽ ይሰጣችኋል። የውጭውን ዓለም ወደ ውስጥ ስታስገቡ የዕለቱ ቀን እንደጀመረ ለሰውነታችሁ ምልክት የመስጠት ያህል ነው። ሌሊቱን ሙሉ ስተነፍሱት የነበረውን የታፈነ አየር በንጹህ አየር ሲተካ ትመለከታላችሁ። ከውጭ የሚመጡት ድምጾችና ጥሩ ሽታዎች ከእንቅልፋችሁ በማውጣት ከትልቁ ዓለም ጋር ያገናኛችኋል። ይኸውላችሁ ይህንን ልምምድ ለየት የሚያደርገውና ለብዙ ጃፓናውያን ተስማሚ የሆነው ምንም አይነት የሚያወጡት ኢነርጂ አለመኖሩ፣ ቀላል መሆኑና በየቀኑ ሊያደርጉት የሚችሉት ነገር መሆኑ ነው። ይህች ትንሽ መስኮት የመክፈት ቅጽበት በአእምሯችሁ ውስጥ ክፍት ቦታን ትፈጥራለች።
ብዙ ሰዎች ጠዋት ላይ ይዘውት ከሚነሱት የእንቅልፍ ልቦና ወይም ፎግ ኦፍ ሃፍ ስሊፕ በመባል ከሚታወቀው ነገር በመውጣት ንቁና ለስራ ዝግጁ የሚያደርጋቸውን ሜንታሊቲ ይይዛሉ ማለት ነው። ምናልባትም የማይካደው እውነታ ይህ ዘመናዊው ዓለም ልክ ያልሆነ በሚመስል ፍጥነት እንድንኖር ይጠይቀናል። በፍጥነት እንበላለን፣ በፍጥነት እንንቀሳቀሳለን፣ በፍጥነት እናስባለን። ሁሌም ወደ ቀጣዩ ነገር ለመሄድ እንጣደፋለን። ይህ የማያቋርጥ ፍጥነት ከበስተጀርባ አንድ አይነት ውጥረት ወይም ቴንሽን ይፈጥራል። ሰውነታችን ሁልጊዜ ያ ስሜት ቢሰማውም እኛ ግን ልብ ማለታችንን እንረሳዋለን። ነገር ግን ጃፓናውያን ይህንን ቀድመው ተረድተውታል። ሶስተኛው የጃፓናውያን ልማድ ኢኪጋይ የሚባለው ፍልስፍናቸው ነው። ኢኪጋይ የሁለት ቃላቶች ድምር ነው። ኢኪ ማለት ላይፍ ወይም ህይወት ማለት ሲሆን ጋይ ማለት ደግሞ ቫልዩ ወይም ትርጉም እንደማለት ነው። ስለዚህ አንድ ላይ ኢኪጋይ ማለት ዘ ቫልዩ ኦፍ ሊቪንግ ወይም በህይወት የመኖር ትርጉም የሚል ዴፊኒሽን ይሰጠናል። ጃፓናውያን ኢኪጋይ ማለት ጠዋት ከእንቅልፋችሁ እንድትነቁ የሚያደርጋችሁ ፐርፐዝ ነው የሚል ፍልስፍና አላቸው። ጠዋት ከእንቅልፋችሁ እንድትነሱ የሚያደርጋችሁ ትልቁ ኃይል ስራችሁ አይደለም፣ ኃላፊነቶችም አይደሉም፣ ነገር ግን ለህይወታችሁ የምትሰጡት ትርጉም ወይም የምትኖሩለት ምክንያት ነው የሚል ጽኑ እምነት አላቸው። ጃፓን ውስጥ ኦኪናዋ የሚባል የአይስላንዶች ስብስብ የሆነ ቦታ አለ። ሰዎች በመደበኛነት ከ100 ዓመት በላይ በሚኖሩበትና ከብሉ ዞኖች አንዱ በሆነው በዚህ በኦኪናዋ ሁሉም ሰው ማለት ይቻላል የራሱን ኢኪጋይ ሊነግራችሁ ይችላል። ማለትም ሁሉንም ሰው ለምንድነው የምትኖረው ብላችሁ ብትጠይቁት የሚመልስላችሁ ነገር አለ። የሚኖርለትን ዓላማ ወይም የመኖሩን ምክንያት ያስረዳቸዋል። ታዲያ ተመራማሪዎችም ይህ የዓላማ ስሜት ለረጅም ዕድሜ እንዲኖሩ ከሚያደርጓቸው ዋና ምክንያቶች አንዱ እንደሆነ ያምናሉ። ይሄ እንዴት ይሆናል ብላችሁ ጃፓኒዞችን ብትጠይቋቸው እንዲህ ብለው ያስረዷቸዋል። እንቅልፋችሁ ለመነሳት ምክንያት ሲኖራችሁ ሰውነታችሁ መኖር መቀጠልን፣ መንቀሳቀስ አለማቆምን ይፈልጋል። ነገር ግን ህይወት ትርጉም አልባ ሆኖ ሲሰማችሁ ጉልበታችሁ እየዛለ ይሄዳል፣ ጤናችሁ ይዳከማል፣ ከዛ እርጅናም በፍጥነት ይከተላል ማለት ነው። የኢኪጋይ ፊሎሶፊ ስለ ትላልቅ ምኞቶችና ህልም አይደለም። ዓለምን ስለመቀየር ወይም ታዋቂ ስለመሆንም አይደለም። ለነሱ የመኖር ምክንያት ወይም የህይወት ትርጉም ማለት እንደ አትክልት መንከባከብ፣ ሙያ ማስተማር፣ ከልጆች ጋር ጊዜ ማሳለፍ ወይም የሆነ በእጅ የሚሰራ ነገር መስራት ሊሆን ይችላል። ዋናው ቁም ነገሩ ያ ነገር ለእናንተ ደስታና የህይወት ትርጉም መስጠቱ ነው። አብዛኛው ማህበረሰብ ልብ ማለት አለብህ፣ ህይወትህ እዚህ ጋር ነው ትክክል የሚሆነው የሚላችሁን ነገር ሳይሆን በውስጣችሁ በትክክል ህያውነት እንዲሰማችሁ የሚያደርግ ነገር ላይ ትኩረት እንድታደርጉ ጃፓኒዞች ይናገራሉ። ጃፓናውያን ይህንን ለማግኘት የሚጠቀሙበት ፍሬምወርክ ወይም ኢኪጋያቸውን በአራት ነገሮች መሃል እናገኛለን ይላሉ። የሚወዱት ነገር ወይም ዋት ዩ ላቭ፣ ጎበዝ የሆኑበት ነገር ወይም ዋት ዩ አር ጉድ አት፣ ዓለም ከናንተ የሚፈልገው ነገር ወይም ዋት ዘ ወርልድ ኒድስ ፍሮም ዩ እና ገንዘብ የሚያገኙበት መንገድ ሃው ዩ ካን ቢ ፔይድ ፎር ኢት ነው። ታዲያ እነዚህን አራቱን ነገሮች የሚያሟላ ነገር ስታገኙ ያ የእናንተ ኢኪጋይ ነው ብለው ያምናሉ። ነገር ግን አብዛኛው ሰው እነዚህን ጥያቄዎች ራሱን አይጠይቅም። አብዛኛው ሰው ዝም ብሎ በህይወት ውስጥ መንሳፈፍ ብቻ ነው። እንዲሁ ዕለታዊ ነገሮችን ብቻ ለማሟላት ማድረግ የሚጠበቅባቸውን ብቻ ያደርጋሉ። ከዚያም ህይወት ለምን ባዶ እንደሆነችባቸው በመደነቅ ያሳልፋሉ። ስለዚህ አሁን ሁላችሁም ላፍታ ቆም በሉና ራሳችሁን እንዲህ ብላችሁ ጠይቁ። እኔ የምወደው ምንድን ነው? የምችለው ወይም ጎበዝ የሆንኩበት ነገር ምንድን ነው? ዓለም ከኔ ምን ትፈልጋለች? እንዲሁም ይህን በማድረግ ራሴን እንዴት መደገፍ እችላለሁ? በማለት መጠየቅን ልመዱ። ምናልባት ሁሉንም መልሶች ዛሬ ማግኘት አይጠበቅባችሁም። ነገር ግን አንዴ መጠየቅ ከጀመራችሁ መልሶቹ መምጣታቸው አይቀርም ይላሉ ጃፓኒዞች። ረጅም ዕድሜ ለመኖር ከሚያስችላቸው በጣም ቀላሉ መንገዶች ውስጥ አራተኛው ሃራሃቺቡ ብለው የሚጠሩት ፍልስፍና ነው። ማንም ሰው ምግብ ቀርቦለት ሳይጠግብ መተው ያልተለመደ ነገር ነው። እሱን ሁላችንም እናውቃለን። ጃፓናውያን ግን በዚህ አይስማሙም። ታዲያ ሃራሃቺቡ የሚለው ፍልስፍናቸው ስለዚህ እስኪጠግቡ ድረስ ስላለመብላት የሚናገር ልማዳቸው ነው። ሃራሃቺቡ ማለት አንድ ሰው ሳይጠግብ መብላት ወይም ለመጥገብ 20% ሲቀረው ምግቡን ማቆም አለበት እንደማለት ነው። ሆድ እስኪወጠር ድረስ ምግብን መጠቅጠቅ ልክ አይደለም ብለው ያምናሉ። እድሜያቸው ከ100 ዓመት በላይ በጣም የበዙባት ከተማ ኦኪናዋ በጣም ብዙ ሰዎች ሃራሃቺቡን ኤክሰርሳይዝ ያደርጋሉ። ሁሉም ሰው ለራሱ እያስታወሰ የሚሄደው በዚህ መንገድ ነው። ምግብ አገኘው ብላችሁ ቁጭ ብላችሁ ስታተራምሱና ስትበሉ እንዳትሉ። 80% ከጠገባችሁ በቂያችሁ ነው። ታዲያ ይህንንም ልብ ለማለት ልብ ያስፈልጋል። ምክንያቱም እናንተ እየበላችሁ እንደሆነ እያስተዋላችሁና አሁንን እየኖራችሁ ካልሆነ ስታስቡት ትጠግባላችሁ።
ስለዚህ እህላችሁን ስትበሉ፣ ምግብ ሲቀርብላችሁና ምግባችሁንም ስትበሉ እያጣጣማችሁ፣ ልብ እያላችሁ፣ እያስተዋላችሁ መሆን አለበት። አእምሯችን በትክክልም እንደጠገብን ለማወቅ 20 ደቂቃ ያስፈልገዋል። ስለዚህ አሁን እየበላችሁ እስክትጠግቡ ድረስ ቁጭ ብላችሁ ከጨረሳችሁት ከ20 ደቂቃ በኋላ ምን ያህል ከልክ በላይ እንደበላችሁ ትመለከታላችሁ። ሰውነታችሁ ከሚያስፈልገው በላይ እናንተ ወስዳችኋል ማለት ነው። ስለዚህ ብክነት ነው፣ ምንም አይሰራም። ብዙ ከበላችሁ በኋላም የምትሰንፉትም ለዚህ ነው። በጣም ጠግባችሁ ከበላችሁ ወዲያውኑ መተኛት ነው የሚያምራችሁ እንጂ የበለጠ ኢነርጂ ሰጥቷችሁ ወደ ስራ የሚያንቀሳቅሳችሁ ነገር አይደለም። ሰውነታችሁም የበለጠ እየገዘፈ እየተለቀባችሁ ይመጣል። በተጨማሪም ስለጊሽነስ ወይም ንቁ አለመሆንና ለሰውነት መቆጣት ወይም ኢንፍላሜሽን ይዳርጋችኋል። እነዚህ ሁሉ ነገሮች ተጠራቅመው ቶሎ እንድታረጁ ምክንያት ይሆናሉ ማለት ነው። ነገር ግን 80% ላይ ካቆማችሁ ለሰውነታችሁ የሚያስፈልገውን ብቻ ነው የሰጣችሁት። ምንም የተለየ ነገር አይኖርም። ይህ መጠነኛ የሆነ የካሎሪ ገደብ በጥናት በተረጋገጠ መልኩ የሰዎችን ዕድሜ ያራዝማል። አምስተኛው የጃፓናውያን ልማድ ካይዘን ይባላል። ምናልባትም እስካሁን ከነገርኋችሁ ጽንሰ ሐሳቦች ሁሉ የተለየ ሊሆን ይችላል። ካይዘን ማለት ምንድነው ካላችሁኝ፣ ቀጣይነት ያለው መሻሻል ማለት ነው። ነገር ግን በጥር ወር ላይ ሙሉ ህይወቴን እቀይራለሁ ብለን ለውጥ መጠበቅ አይነት አይደለም። ካይዘን ፍልስፍና ከዚህ ጋር ተቃራኒ ነው። ሙሉ በሙሉ በአንዴ ነገሮችን መለወጥ ሳይሆን ኮንቲኒየስ የሆነ ማሻሻል እያሳዩ በረጅም ጊዜ ወይም በረጅም ሂደት ለውጥን ማምጣት የሚለው ጥሩ ይገልጸዋል። መሻሻሎች ስንል በጣም ትናንሽ ከመሆናቸው የተነሳ የማይታዩ እስኪመስሉ ድረስ ነው። ምናልባትም በየቀኑ 1% ብቻ የተሻለ መሆን ሊሆን ይችላል። በጃፓን ኩባንያዎች ውስጥ ይህ ፍልስፍና በሁሉም ቦታ ይገኛል። ለዛም ነው በዓለም ላይ የጃፓን ኩባንያዎች ስማቸው ጎልቶ የወጣው። ለምሳሌ ቶዮታን ብንወስድ በዓለም ላይ ካሉ እጅግ ስኬታማ የመኪና አምራቾች አንዱ የሆኑ በካይዘን ምክንያት ነው። በአንዴ ግዙፍ ለውጦችን በማድረግ ሳይሆን እያንዳንዱ ሰራተኛ በየዕለቱ ለማሻሻል አንዲት ትንሽ ነገር እንዲያገኝ በማበረታታት እንዲሁም ኮንሲስተንት የሆኑ ትናንሽ ለውጦችን ሁልጊዜም በማድረግ ቶዮታን እዚህ ሊያደርሱት ችለዋል። ይህ እንዲሁ ሲታይ ኢምንት የሚመስል ነገር ነው። ነገር ግን ይህንን ለዓመታት በየዕለቱ ስታደርጉት የተጠራቀመው ውጤት ወይም ኮምፓውንድ ኢፌክት እጅግ አስገራሚ ይሆናል። ታዲያ ይሄ ለፋብሪካዎች ብቻ ሳይሆን በህይወት ውስጥ ፕራይቬት ለምንለው ነገር ሁሉ ይሰራል። ለምሳሌ የሰውነት ቅርጻችሁ እንዲስተካከል የምትፈልጉ ብዙ ትኖራላችሁ። በየቀኑ ለ1 ሰዓት ያህል ወደ ጂም ሄዶ ለመስራት ቃል አትግቡ። በየቀኑ 1 ፑሻፕ ብቻ መስራት በቂ ነው። 1 ብቻ። ምክንያቱም እሱን ማድረግ በጣም ቀላል ስለሆነ እምቢ ማለት አትችሉም። አንዱን ከሰራችሁ በኋላ ሳይታወቃችሁ ምናልባት 5 ከዚያም 10 መስራት ትጀምራላችሁ። ከዛም ብዙ ሳይቆይ ልማድ ይሆናል ማለት ነው። ምናልባትም ማንበብ ልትፈልጉ ትችላላችሁ። ማንበብ በህይወታችሁ ውስጥ ሁሌም ማድረግ የምትፈልጉት ነገር ሊሆን ይችላል። ይህን የማድረግ ፍላጎት ካላችሁ ለ1 ሰዓት ያህል ማንበብ አለብኝ ብላችሁ ራሳችሁን አታስገድዱ። ዝም ብላችሁ በቀን 1 ገጽ ብቻ ማንበብ ጀምሩ። 1 ገጽ ምንም ማለት አይደለም። ነገር ግን በቀን 1 ገጽ ማለት በአመት 365 ገጾች ማለት ነው። ይህ ደግሞ አብዛኛው ሰው በ5 ዓመታት ውስጥ ከሚያነበው ይበልጣል። ምናልባትም ሌሎች ምንም ገጽ ላይ ያነቡ ይችላሉ። ስለዚህ የካይዘን ፊሎሶፊ አንድና አንድ አካሄድ ነው ያለው። ዓላማችሁ መለወጥ ሳይሆን ሁሌም ቢሆን አለመቆማችሁን ማረጋገጥ ነው። ስለዚህ ዛሬ ከነበራችሁበት ቦታ ትንሽ ፈቀቅ ካላችሁ አሳክታችሁታል። ሁሉም ነገር በታሰበበት መንገድ እየሄደ ነው ማለት ነው። የጃፓናውያን 6ኛው ልማድ ኦሞያሪ ይባላል። The habit of caring about how your actions affect others። እያንዳንዱ ድርጊታችሁ ሌሎችን ምን ያህል አፌክት ያደርጋል ወይም ለሌሎች አዛኝ መሆን ወይም ደግሞ አሳቢነትን የሚያስተምር ፊሎሶፊ ነው። ኦሞያሪ ማለት ራሳችሁን በሌላ ሰው ቦታ የማስቀመጥ ችሎታ ነው። ሌሎች እናንተን ከመጠየቃቸው በፊት ፍላጎታቸውን መገመት፣ ደግ መሆናችሁን ለማሳየት ሳይሆን ድርጊታችሁ በሌሎች ላይ እንዴት ተጽዕኖ እንደሚያሳድር ስለምታስቡ ነው። ጃፓኖች ይህንን ልማድ የዕለት ተዕለት ተግባር አድርገው ይኖሩታል። ለምሳሌ ባቡር ውስጥ አንድም ጃፓናዊ ጮክ ብሎ ሲናገር በፍጹም አታዩትም። ምክንያቱም አንድና አንድ ብቻ ነው፣ ሰዎችን ላለመረበሽ፣ ራሳቸውን በሌሎች ጫማ አድርገው ስለሚመለከቱ ነው። እሱ ብቻ አይደለም፣ የትኛውም ፐብሊክ ቦታ ላይ ቆሻሻ ካዩ ወይም ራሳቸው የተጠቀሙበትን ነገር ሁሉ ዝም ብለው አያልፉም፣ ጎንበስ ብለው ያጸዱታል። የትኛውም ጃፓናዊ ሰው ሰላም ሲል ከልቡ ራሱን ጎንበስ በማድረግ ነው። ይህ ልማድ ኮኔክሽን ወይም የእርስ በርስ ግንኙነት ላይ የተገነባ ማህበረሰብ እንዲኖር እየተሰራበት ያለ ፍልስፍና ነው። ለእያንዳንዱ ድርጊት ኃላፊነት መውሰድና ሌሎችን በመርዳት ለሁላችንም ህይወትን የተሻለ የማድረግ ኤክስፔሪየንስ ነው። ይኸውላችሁ ይህ የደግነት ጉዳይ ብቻ አይደለም። ሁሉም ሰው ኦሞሪያን ሲተገብር
የእርስ በርስ መተማመን ይጨምራል፣ ጭንቀት ይቀንሳል። ከዛም ማህበረሰቡ በተረጋጋና ሰላማዊ በሆነ መንፈስ ይሰራል። ከዚህም በላይ ደግሞ ደስተኛ ያደርጋችኋል። ለምን ካላችሁኝ ትኩረታችሁን ከራሳችሁ አልፋችሁ ወደ ሌሎች ማድረግ ስትችሉ ቀስ በቀስ ያሉባችሁ ችግሮች ይቀንሳሉ፣ አመለካከታችሁ ከፍ ያለ ይሆናል። እናም በአካባቢያችሁ ካለው ዓለም ጋር የበለጠ ኮኔክት እንዳደረጋችሁ ወይም እንደተገናኛችሁ ይሰማችኋል። ታዲያ በዚህ ግለኝነት በበዛበት ጊዜ ይህንን ማድረግ ከባድ መስሎ ሊታያችሁ ይችላል። ነገር ግን ጃፓኖችም ይህንን ልምምድ በአንድ ቀን አይደለም ያገኙት፣ በጊዜ ሂደት እንጂ። ለምሳሌ የሆነ ድርጊት ልታደርጉ ስትሉ ቆም ብላችሁ ይህ ተግባር በዙሪያዬ ባሉ ሰዎች ላይ ምን አይነት ተጽዕኖ ያሳድራል ብላችሁ ስትጠይቁ እዚህ የልምምድ መስመር ውስጥ ቀስ እያላችሁ ትገባላችሁ ማለት ነው። ለምሳሌ ከቀላሉ ብንነሳ ዘፈን ከፍታችሁ እየሰማችሁ ከሆነ ድምፁ እናንተን ስለተመቻችሁ ብቻ ሳይሆን የምረብሸው ሰው በአካባቢ ያለ ወይ ብላችሁ ማረጋገጥ። የሆነ ቦታ ስትዝናኑ ያንን ቦታ ምናልባት በአንዳንድ ነገሮች ልታቆሽሹት ትችላላችሁ። ነገር ግን የበለጠ ከማቆሸሽ ይልቅ እንደውም በፊት ከነበረው የተሻለ ንጹህ አድርጋችሁ ዞር ማለትን መልመድ ይኖርባቸዋል። ታዲያ ጃፓኒዞች በአጠቃላይ በጣም ስርዓት ያላቸው፣ ግብረገባቸውን የጠበቁና ሁሌም ቢሆን የተረጋጉ የሚባሉ ሰዎች የሆኑት ለዚህ ነው። ረጅም ዕድሜም የሚኖሩት በዚህ ምክንያት ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።